በወንጌላውያን አማኞች የዝማሬ አገልግሎት ውስጥ 90ዎቹ ላይ ከተነሱ ወጣት ዘማሪያን አንዱ የናዝሬት አማኑኤል ቤተክርስቲያን ፍሬ የሆነው በብላቴንነት እድሜው አገልግሎት የጀመረው ይህ ዘማሪ ወንድማችን ኤፍሬም አለሙ ለየት ያለ መንፈስ ወርዶብኛልና በማለት ብቅ ካለበት ጊዜ አንስቶ እስካሁን 4 ያህል ስንዱቆችን ከግሩም ዝማሬዎች ጋር ያበረከተ ሲሆን በጡምና ለጆሮ ግቡ በሆኑ ዜማዎች ከደመቁ የምት ስልቶች ከልዩ ድምጽ ቃናው ጋር በብዙዎች ዘንድ ተጽዕኖ የፈጠረ በጌታም ሞገስ ተወዳጅ የሆነ ዘማሪ ነው። በብዙ የቅርብ ወዳጆቹ ቅንነቱና የዋህነቱ ከቸርነቱ ጋር የሚመሰክርለት የልጅነት እድሜውን በብዙ ውጣ ውረድና ተግዳሮት በድካም በብርታት ገጠር ከተማ ሳይል በዓለም አቀፍ መድረኮች ሁሉ ሲያገለግል የቆየው ተወዳጁ ወንድማችን ዘማሪ ኤፍሬም አለሙ በጌታ ጊዜና ፍቃድ ይኸው ወንጌል ያሸንፋል በተሰኘ በአይነቱና በዓላማው ልዩ የሆነ ትልቅ የመዝሙር ድግስ መጥቶልናል። የድግሱም ዓላማ አስቀድሞ አምልኳችን የተገባውን ልዑል እግዚአብሔርን በብዙ አንድነት በዝማሬ ማመስገን ሲሆን በመቀጠል እንደ ዝግጅቱ ስያሜ በዕለቱና አስቀድሞ ወንጌልን ላላመኑ በማድረስ ነፍሳትን ወደ እግዚአብሔር መንግስት በማምጣት ታላቁ ደስታ በምድርም በሰማይም እንዲሆን ነው። የዚህ ትልቁ የዝማሬ ድግስ የመጨረሻው ዓላማ እኛ አማኞች የተቀበልነውን ወንጌል ሙሉና ከውስጥ ወደ ውጪ ህይወት ለዋጭነቱን ሁለንተና እንደመሆኑ ወጣቱ ትውልድ በጉብዝናው ትጉና ምስጉን የሥራ ባህል ያለው በበረከት ፍሬውም የምድርን ፊት የሚሸፍን ለጨለማው ዓለም ብርሃንና ጨው እንዲሆን ማንቃትና ማነቃቃት ነው። ስለዚህ ጥቅምት 23 ዕለተ እሁድ ከሰዓት በሚሊኒየም አዳራሽ ያላመኑ ወገኖቻችሁን በመጋበዝ አይቀርም። ወንጌል ያሸንፋል። ዘማሪ ኤፍሬም አለሙ ጥቅምት 23 ዕለተ እሁድ ወንጌል ያሸንፋል። እግዚአብሔር አምላክ ኢትዮጵያን ይባርክ። ዳሪክ ኢቨንት የመንፈሳዊ ዝግጅቶች አቀናጅ አገልግሎትም ይህ ኤጄ ሚዲያ ነው። ይህንን ቪዲዮ 10 ጊዜ ኮፕሊንክ ያደረጋችሁ ለብዙዎች እንድታደርሱ ስል